ሰላም ውዶችዬ እንዴት ናችሁ? ዛሬ ደግሞ ላርጎ እንስራ። ያው በባለፈው ቪዲዮ ላይ እንደነገርኳችሁ ጋራጅ ሰራተኛው ያው በሱ ልብስ የምሰራው ምንድነው ምን ያህል እንደሚያጸዳ እንድታዩት ነው። እኔ ሞከርኩትኝ በጣም ምርጥ ነው። ላርጎ ደግሞ እንዴት ነው የምትሰሩት? ለወላጆች ነው የምሰራው፣ ለሌላዎቹ አይደለም። ሳሙና መግዛት አቅም ላላችሁ ሳይሆን አቅም ለሌላቸው ሳሙና መግዛት የተቸገሩ አንድ ሳሙና ቢገዙ ለብዙ ጊዜ ይሆናል። ዛሬ ምንድነው የተጠቀምኩትኝ? ግማሽ ሳሙና ነው ቤት ውስጥ የጀመርነው ነው። ግማሽ ሳሙና ተጠቀምኩኝ። እሱን ሳሙና ፈቀፈኩና ፔኪንግ ፓውደር አደረኩኝ፣ ሎሚ ጨመርኩበትኝ። እዚህ ጋር በጣም ያሳቀኝ ምንድነው ሽታው አሪፍ እንዲሆን ብዬ የጨመርኩት ነገር ለራሴ ያሳቀኝ። አሪፍ መሆኑ ተሳክቶልኛል፣ ግን ጠቆረ እና ለነጠላ አልሞከርኩትኝም። ይሁን አይሁን አላቅም፣ አልሞከርኩትም። ግን ሞክሬ ነግራችኋለሁ። የተጠቀምኩትን ሳሙና ያው ግማሽ ነው። ከዛ በኋላ ሚክስ አረኩትኝ፣ በሙቅ ውሃ በጠበጥኩትኝና እዚህ ጋር ወደ ጨመርኩኝ ወደ ድስቱ እና የሚገርም ሽታ አለው። የሚገርማችሁ እንትን የጨመርኩበት የሻይ ቅመም እና ሻይ ቅመሙ አቅለጥኩብኛል። ልመራመር ብዬ ነው፣ ግን ያው ተሳክቶልኛል። ላርጎ ምርጥ ሆኖልኛል። በሚገርም ሁኔታ ነው የሚያጸዳው። እግዚአብሔር ምስክሬ ነው። በሚገርም ሁኔታ ነው የሚያጸዳው። ለእናንተ ብዬ ነው እየሰራሁትኝ። ያው እኔን ስለሚጠቅመኝ የጠቀመኝን ነገር ላካፍላችሁ ብዬ ነው። እንደኔ ሳሙና መግዛት ገራ ያጋባችሁና ናላችሁ የዞረ ካለ ብዬ ነው። ተጠቀሙበት እየሰራችሁ። የፈላው በፈላው ውሃ ከበጠበጥኩኝ በኋላ ምን ላይ ነው የጨመርኩትኝ? የፈላው ውሃ ላይ አሁንም እሳት ላይ ማለት ነው የበጠበጥኩትን። ከዛ ረጅም ሰዓት አደባልቄዋለሁ። ፓውደር ግን ማነስ የለበትም። ፓውደር በደንብ ነው የሚገባው፣ ምክንያቱም እሱ ነው እንዲያጸዳ የሚያደርገውና ሎሚ ጨምሩበትኝ። በጣም ነው የሚያጸዳው። እግዚአብሔርን በጣም ነው የሚያጸዳው። ሞክሩት። ሳሙና ከመግዛት ተገላገሉ። አንድ ሳሙና ገዝታችሁ ከዚህ በፊት የሰራው ቪዲዮ ሳሙና ነው። አሁን ደግሞ ላርጎ ነው። ላርጎ እንዴት መሰላችሁ? የቀጠነ ይመስላል፣ ግን ሲያጸዳ ከባድ ነው። በነጭ ልብስ ሳውቄ ነው ማሳያችሁ። ያው ልጆች ያላችሁ ታውቁታላችሁ። አፈር ቤት የምትኖሩ አፈር ላይ ልጅ ሲውል እንደዚህ ምንችክ ነው የሚለው ልብሱና ይሄ በደቂቃ ነው ያስለቀቀው። በእውነት በደቂቃ ነው ያስለቀቀውና እየሰራችሁ ሞክሩት። ቪዲዮን ደግሞ ሪፖስት ሼር አድርጉልኝ። ሰሞኑን እይታ ቀንሶብኛል የኔ ማሮች። እና ሌላም ደግሞ መመራመረው ነገር አሪፍ የሆነውን አሳያችኋለሁ። ኮፕሊንክ ማድረግ አትርሱ። 10 ጊዜ ኮፕሊንክ አድርጉልኝ። እዩት እንዴት እንደሚያጸዳ። አሁን ሁለተኛ ነው የመታወትኝ። አንደኛ እንዲ